ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አጠር ያለች ግጥም ላቀርብላችሁ ነው ማለት ነው። እሺ፣ ገበሬው አባቴ ይላል። ገበሬው አባቴ ሳይማር ያስተማረኝ፣ ሳይበላ ያበላኝ፣ እሱ እየበረደው እኔን ያለበሰኝ። ገበሬው አባቴ ክፉኛ ናፈቀኝ፣ እሾህ እንዳይወጋኝ ለኔ ጫማ ገዝቶ፣ እሱ በባዶ እግሩ ሁልጊዜ ባዝቶ። ምንም ሳይበግረው ዳገት ቁልቁለቱ፣ ለወገኑ ደራሽ ይሄ ክንደ ብርቱ። አርሶና ቆፍሮ ብሎ ደፋ ቀና፣ ከተሜው አጥግቦ ሀገሩን ያቀና። ገበሬው አባቴ ናፈቀኝ በጠና። መነሻዬ እሱ ነው ለዛሬ እንድበቃ፣ ደክሟል ለሕይወቴ እንድትታይ ደምቃ። 10 ጊዜ እያጎረሰ እያለ በሞቴ፣ ምስጋና ይገባው ገበሬው አባቴ ይላል። አባቴ በጣም ነው የምወደው። እውነት ለመናገር 1000 ዓመት ኖርልኝ የኔ ውድ አባት። ውዶቼ አመሰግናለሁ ስለምትከታተሉኝ፣ ስለመጣችሁ፣ ስለምታበረታቱኝ ከልብ ነው የማመሰግነው። ያው ይህን ቦታ በዛውም ቀኝት እያደረግኩ ለእናንተ ላስጎብኛችሁ ብዬ ነው። እውነት ለአባቶች ክብር ይገባል። አይ ለሁሉም ክብር ይገባል። ግን ደግሞ እኔ አሁን ብዙ ጊዜ ግጥም ወዳለሁ፣ ለእናቴም ገጥም ያለው እንትን ብያለሁ። ግን እስኪ ዛሬ ለአባቴ እንትን ልበል ብዬ ነው እና ስለመጣችሁና ስለምታበረታቱኝ ከልብ ነው የማመሰግነው። ክበሩልኝ። ያው ጠፍቻለሁ፣ እየጠፋው ነው። ያው ስራ ቢዚ ስለመሆን ነው። ግን ደግሞ መታችሁ አይዞሽ በርቺ ከጎንሽ ነን እያላችሁ ስለምታበረታቱኝ በጣም በጣም አመሰግናለሁ ውዶቼ። እግዚአብሔርን በጣም ነው አመሰግነው። እኔ እንጃ ብቻ ቃል የለኝም ለእናንተ። ይህን ቦታ እንዲታያችሁት አያምርም? በጣም ነው የወደድኩት እና ላስጎብኛችሁ ብዬ ነው። እስኪ እዩት፣ ይህን ይመስላል። እና ደግሞ ከልብ አመሰግናለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክን ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ሀሳብ አስተያየታችሁን አስቀምጡልኝ። እሺ ላሳያችሁ። ይሄን ላሳያችሁ። እውነት ይሄማ የሚታለፍ አይደለም። ወደ ባህር ዳርቻው ቀረብን ወደ ባህር ዳርቻው። ይሄው በሰማያዊ ከለር ይሳያል። ይሄው ባህሩን አያችሁት? ዋው አይ ላይክ ኢት። በጣም ነው የሚያምረው። እግዚአብሔርን ዙም ላድርገውና ላሳያችሁ። ግን ርቀት ስላለው ነው እንጂ ትንሽ ራቅ ይላል። በጣም ነው የሚያምረው። እግዚአብሔር ሀገራችንን ሰላም አድርግልና ሀገራችን እንደዚህ አሁን ብትለማመን አለበት። በእውነት እኔ ሀገሬን አፈቀኝ። እንደዚህ ለምታ ምናምን ብናይ እንዴት ደስ ይል ነበር። ግን በቃ የሰው ሀገር እየዞርን እየጎበኘን እንኖራለን። በቃ ሰላም የለ ሀገራችን። ለምንድን ነው ግን እግዚአብሔርን ስደተኛው በዛ? ቤተሰብ እግዚአብሔርን
በጣም ብዙ ሰው ነው የሚሰደረው ከኢትዮጵያ እየወጣ እና ምንድን ነው ነገሩ? ምንድን ነው? ኧረ ጎበዝ፣ የት እየሄድን ነው? የት እየሄድን ነው እንዴ? እስከ መቼ ነው ስደት? ስደት ሁሌ ስደት 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 ስደት። ኧረ በጣም ነው የሚደብረው። ሀገራችን ምን የሀገራችን ህዝባችን ወጦ አለቀ እና ምን ይመስላችኋል? ችግሩ ምንድን ነው? ችግሩ አውቃለሁ ሰላም ስለሌለ ነው። ግን ደግሞ ሰላሙን ደግሞ እግዚአብሔር አምላክ እሱ ያምጣልን። በቃችሁ ይበለን እና ሀገራችን ገብተን እንደ ማንኛውም በቃ እኔ እንጃ አላቅም ብቻ ግን ጎበኛችሁ። ወደዳችሁት? ከወደዳችሁት ሀሳብ አስተያየታችሁ አስቀምጡልኝ። በጣም ነው የማመሰግነው። ክበሩልኝ አብራችሁ ስለነበራችሁ። ወደ የት ነው የገባሁት? የቀረኝ ነገር የለም፣ ያልቀረጽኩት ነገር የለም። ይህ ሁሉ ጨለማ ነው የዚህ አካባቢስ።